እናቴ ሁልጊዜ ጠዋትና ቀን ቡና ስታፈላ ጀባ ትላለች። ለአባቴና እሷ ጋር ለሚጠጡት ሰዎች አጎንብሳም አሚን ትላለች። ቡና በተፈላ ቁጥር ትልልቅ ሰዎች ሲኖሩ ጀባ ብሎ አሚን ማለት እንዴት ይታያል በሸሪዓው የሚል ጥያቄ ነው። ዲነል ኢስላም የተሟላ ዲን ነው። ነቢ ሙሐመድም አለይሂ ሰላቱ ወሰላም ይሄን ሙሉ ዲን በሚገባ አድርሰው አስተምረው ሄደዋል። የሰው ልጆችን አማኞችን ደግሞ አላህ ተባረከ ወተዓላ ኡድኹሉ ፊስሲልሚ ካፈተን ብለዋል። በሁሉም ጉዳይ ላይ ሁላችሁም ሙሉ በሙሉ ኢስላም ውስጥ ግቡ ብለዋል። ሙስሊሞች እስከሆነን ድረስ የምናደርገው ነገር በሙሉ ኢስላም እውቅና የሰጠው ከቁርአን ወይም ከሐዲስ ማስረጃ ያለው ሱሐቦች፣ ታቢዒዎች ያደረጉት ሊሆን ነው የሚገባው። በአንዳንድ ነገሮች እስላምን፣ ሸሪዓን፣ ዲንን እየተከተለን በሌሎች ደግሞ ከዲን ጋር ግንኙነት ባላቸው ነገሮች ላይ ባህልን ልንከተል ሰዎች ሲያደርጉ ብቻ ስላየን ተከተለን ልናደርግ አይገባም። ዱዓ ትልቅ ዒባዳ ነው። በመሆኑም ዱዓ አደራረግ ላይ ሰዎች አዲስን ነገር ሊፈጥሩ አይገባም። ዱዓን ከቡና መፍላት ጋር ልናያይዘው አይገባም። ቡና ማፍላት የዱንያ ጉዳይ ነው፣ የነፍስ ጉዳይ ነው። ሐላል እስከሆነ ድረስ ሰዎች መብላት መጠጣት ይችላሉ። ነገር ግን የዱንያ ጉዳይ የሆነውን ቡና ማፍላትና መጠጣት የዲንና የዒባዳ ጉዳይ ከሆነው ዱዓ ጋር ያለ ማስረጃ ልናያይዘው አይገባም። ቡና ባፈላችሁ ቁጥር ቡናው ተዋቡ ለአሟት እንዲደርስ ዱዓ አድርጉ ብለው ነብዩ አላስተማሩንም። ቡናና መሰል ነገሮችን ባቀረባችሁ ቁጥር ዱዓ አድርጉ አላሉ አለይሂ ሰላቱ ወሰላም። ሁሉን ነገር ነብዩ አስተምረውናል። የመብላት የመጠጣትን አደብ አስተምረዋል። ምግብ ስንበላ ቀድመን ቢስሚላህ እንድንል፣ በቀኝ እጃችን እንድንበላ እንድንጠጣ፣ ከሰው ጋር በምንበላበት ጊዜ ፊት ለፊታችን ካለው እንድንበላ፣ በምንጠጣበት ጊዜ የሚጠጣበት ዕቃ ላይ እንዳንተነፍስ፣ በጀማዓ የሚጠጣ ሲሆን ከጠጣም በኋላ በቀኝ በኩል ላለው እንድንሰጥ፣ ስንበላ በጋራ ተሰብስበን በጀማዓ እንድንበላ፣ ተበታትኖ መብላት ሱና እንዳልሆነ እንደማያጠግብ፣ አቀማመጥን ሁሉ በተመለከተ ተደግፈን እንዳንቀመጥ፣ ምግቡ ትኩስ ከሆነ ቀዝቀዝ እስኪል ድረስ እንድንጠብቅ፣ በምንበላበት ጊዜ የሚንጠባጠበውን እንዳንተው አንስተን ቢስሚላህ ብለን ጠርገን እንድንበላ፣ ከበላም በኋላ ጣቶቻችንን በምላሳችን እንድንጠርግ ኢላ ገይሪ ዛሊክ አደቦችን አስተምረዋል። ይሄን ሁሉ አደብ ያስተማሩት ነቢ ሙሐመድ አለይሂ ሰላቱ ወሰላም ሻይ ስትጠጡ፣ ቡና ስትጠጡ ወይም ለየት ያለ ምግብ ስትሰሩ ጀባ በሉት፣ እንደዚሁ ደግሞ በጀማዓ በጋራ ዱዓ አድርጉበት አላሉ። ምግብ ሲጀመር ቢስሚላህ ነው የሚባለው፣ ሲያልቅ አልሐምዱሊላህ ነው የሚባለው። ከምግብ ጋር ተያይዘው ሊባሉ የሚችሉ አንዳንድ ዱዓዎችን አስተምረውናል። اللهم بارك لنا فيما رزقتنا وانت خير الرازقين الحمد لله الذي أطعمني وسقاني وكفاني إلى آخره። እነዚህን ግን በጀማዓ ብሏቸው አንዱ በድምጽ ዱዓ እያደረገ ሌላኛው ሌሎቻችሁ ቆማችሁ አጎንብሳችሁ አሚን በሉ አልተባል። ከአላህ ውጭ ለማንም ማጎንበስ አይቻልም። እንዲህ አይነት ዲን ላይ የሚለጠፉ ቢድዓ አልፎ ሁሉ ሽርክ ደረጃ ሊደርሱ የሚችሉ ተግባራትን ልንጠነቀቃቸው ይገባል። የተኛውም ለምናደርገው ነገር ከቁርአን ከሐዲስ ከሱሐቦች ስራ ማስረጃ ሊኖረን ይገባል። ካልሆነ አላህ ዘንድ ያስጠይቀናል። ለሞቱ ዘመዶች፣ ቤተሰቦች ቡና ባፈላችሁ ምግብ በሰራችሁ ቁጥር ጀባ በሉላቸው የሚል ማስረጃ የለም። ይሄ እንዲህ አይነቱ ድርጊትም ለነሱ ይጠቅማል ብሎ ማመን የአቂዳ ጉዳይ ነው፣ የእምነት ጉዳይ ነው። ማስረጃ ያስፈልገዋል። ግልጽ ማስረጃ ሳይኖረን አንድ አቋም ልንይዝ አንድን ነገር አምነን ልንቀበል አይገባም። ለሟቾች ዱዓ እንደሚደርሳቸው፣ ሰደቃ አጅር እንደሚደርሳቸው፣ ጾም ካለባቸው፣ ሐጅ ካለባቸው እዚህ ያሉ ሰዎች ካደረጉላቸው አጅሩ እንደሚደርስ እናምናለን። ሐዲስ ላይ ተነግሯል። ለሟች የሚጠቅመውን ማድረግ ትተን አዲስና ቢድዓ ፈጠራ ውስጥ ልንገባ አይገባን። እዚህ ተሰርቶ ቤተሰቦች የሚበሉት ምግብ ጀባ ስለተባለ ወደ ሟቾች ይደርሳል። አልፎ ሁሉ አሟቶች ደጅ ላይ መጥተው ይቆማሉ። ጀባ ሲባል ድርሻቸውን ይዘው ይሄዳሉ ያሉ የሚያወሩት ሁሉ ኹራፋት አላቸው። በሱና ልንብቃቃ ስሜት መከተልና በዲን ጉዳይ ባህልን መከተል ልንጠነቀቅ ይገባናል። በሁሉም ነገር መልካም አርአያ አለን። ነቢ ናቸው አርአያችን አለይሂ ሰላቱ ወሰላም። አላህ በተከበረው ቃሉ ወማ አታኩም ረሱሉ ፈኹዙህ፣ ነቢዩ አድርጉ ያሏችሁን የሰጧችሁን ተቀበሉ አድርጉ፣ የከለከሏችሁን ደግሞ ተከልከሉ ብለዋል። አታድርጉ ብለው የከለከሉን ነገሮች አሉ፣ ልንርቃቸው ይገባል።
ስሩት ብለው ባለማስተማር የተዉት ዝም ያሉት ነገር ደግሞ አለ። በዲን ጉዳይ ዝም ብለንለው ልንተው ነው የሚገባው። ስለዚህ ትልቁ ጥያቄ ነብዩ ምግብ በቀረበ ቁጥር ይሄን ያደርጉ ነበር ወይ? ጀባ ይሉ ነበር? እሳቸው ዱዓ እያደረጉ ባለቤቶቻቸው፣ ልጆቻቸው ወይም ደግሞ ምግብ በስጦታ መልኩ ይዘው ወደ እሳቸው የሚመጡ ሰዎች አጎንብሰው አሚን ይሉ ነበር ወይ? አዎ የሚል ማስረጃ ካለ ሁላችንም እናደርጋለን። ነገር ግን የለም። አንዳንዴ ሰደቃ ዘካ ላመጣ ሰው ነብዩ አለይሂ ሰላቱ ወሰላም ዱዓ የሚያደርጉበት ሁኔታ ነበር። ነገር ግን እዚህ ላይ ጥያቄው ላይ በተጠቀሰው መልኩ ዱዓ የሚደረግለት አካል አጎንብሶ አሚን እንዲል አላዘዙም አለይሂ ሰላቱ ወሰላም። ከአላህ ውጪ ለማንም ልናጎነብስ የማይገባ። እንደዚሁ ደግሞ ሁሌ በቋሚነት ምግብ ተሰርቶ በቀረበ ቁጥር እንዲህ ያደርጉ ነበር የሚል ማስረጃም የለም። አንዳንዶች ከልክ በላይ ወሰን አልፈው ሁሉ ጀባ ያልተባለን ምግብ አልበላም ብለው ሐላልን ሐራም እስከማድረግ የሚደርሱበት ሁኔታ አለና ስሜትን በዲን ጉዳይ ባህል መከተልን ልንጠነቀቅ፣ በቁርአን በሐዲስ ልንብቃቃ፣ ቁርአንና ሐዲስ ውስጥ ያለን ነገር ሁሉ ልንቀበል፣ ቁርአን ሐዲስ ላይ እውቅና የሌላቸው ነገሮችን ልንተው ይገባናል። ሌላኛው ጥያቄ የዲን እውቀት ያልደረሰው ሙስሊም ሶላት